ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች ተከታታዮቻችን እንዲቀረማችሁ እንዲቆያችሁልን እኛ እንግዲህ በጣም ሰላም ነን። ጥፍት እንኳን አላልኩም፣ ያው በእርግጥ አለን። እንዴት ናችሁ? ዛሬ ደግሞ አዳዲስ ቪዲዮዎችን ይዘንላችሁ መጥተናል ወደ እናንተ። እንግዲህ ድራማቲኮች ምናምን ይበዛሉ፣ አብረን ሪያክት እናደርግባቸዋለን ማለት ነው። እንግዲህ እስኪ ወደ ቪዲዮዎቻችን ቀጥታ እንግባ። ግን ቪዲዮዎቻችን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ እንዳትረሱ እላለሁ። ወደ ቪዲዮዎቻችን በቀጥታ እንሄዳለን። ዳጊ አንተ ዳጊ ስማ፣ የታምሬት ፍቅረኛ ምን እንደገዘላት ታውቃለህ? አንተ አትሰማኝም እንዴ? እሺ ምን? አንተ ግን ምን እየሆንክ ነው? ጸባይክ እንደስት እየተቀያየረ እንዴት እንዳስጠላኝ። ያው ነኝ እንዴ? ምንድነው ያው ነኝ? በስነ ስርዓት አውራኝ እንጂ። ስማ፣ እንዲህ ልትቀጥል ከሆነ ፍቅራችን እዚህ ጋር ይበቃል። እሺ መለየት እንችላለን። እሺ ምን? እሺ እንለያይ እኮ ነው ያልኩህ። አው እሺ መለየት አይደለም የምፈልጊው? እንለያይ። ተወራኝ ድሮውን አትርሳሺ። ያ እግሬ ላይ ወድቃ የምትለምነኝ ዳግም አይደለም። የትኛውን ድሮ የላስተውስ? ያን ላይ ስትኝ እግርሽ ላይ ወድቄ የምለመንበትን ድሮ ወይስ ደግሞ በቀን 30 ጊዜ እየደወልኩኝ ካላወራሽኝ እሞታለሁ የምልበትን የባርነት ዘመን? የትኛውን ድሮ ይሻልሻል? አንዳንዴም ልብ ይደክም። ስንት ዓመት በፍቅርሽ እንደ ባሪያ ኖርኩ። መቼ ነው በእኔ ልክ የምታፈቅረኝ ብዬ አምላኬን ተማጸንኩ። ዛሬ ግን ከልቤ እንዲያወጣሽ ነው የምማጸነው። ካንቺ በላይ ሰው ያለ አይመስልሽም አይደለ? ዛሬ ግን ካንቺ መለየት እንዴት እንደሆነ አሳይሻለሁ። ይሄንን ልክ ሲመጣልኝ ማለት ነው። ልክ ዘፈኑ ሲመጣልኝ የሰውየው ሲመጣልኝ ልክ ላሳልፈው ስል ቲክቶክ ላይ መጣ እና በጣም ገረመኝ። በጣም የገረመኝ እንትን ነው። እስኪ እዩት እናንተ ምን ትላላችሁ? ግን ሲመጣ ዝም ብሎ የምታሳልፉት ነው የሚመስለው። እስኪ እዩት። ታሳልፉታላችሁ አታሳልፉት ነው ይላል። ልብ ያስታውሳታል። ነይ ዜማ ነይ ዜማ ነይ ዜማ በምን ላስታውስሽ ነይ ዜማ ነይ ዜማ ሌት ያለ ማባነን ነይ ዜማ ነይ ዜማ ነይ ዜማ ውለታ የለሽ ነይ ዜማ ነይ ዜማ ልብ ያስታውሳታል። ነይ ዜማ ነይ ዜማ ነይ ዜማ በምን ላስታውስሽ ነይ ዜማ ነይ ዜማ ሌት ያለ ማባነን ነይ ዜማ ነይ ዜማ ነይ ዜማ ውለታ የለሽ ነይ ዜማ ነይ ዜማ ማገሩን አዋቅረሽ እንደሰራሽው ቤት ለሚያኖርሽ ልቤም እንደጋሰብሽለት ማገሩን አዋቅረሽ እንደሰራሽው ቤት ለሚያኖርሽ ልቤም እንደጋሰብሽለት ልቤን ሳያጓጓው ኩራቱ ሹመቱ ኧረ ነይ ዙማለ ኧረ ነይ ዙማለ አስተዳድሪኝ አልኳት እዘዥኝ በሌቱ ኧረ ነይ ዙማለ ኧረ ነይ ዙማለ ርቀሻት ሂጂ አትልመድ መንገድ ኧረ ነይ ዙማለ ኧረ ነይ ዙማለ ውሃ አፍሳሽ አጣለው ውስጤ ባንቺ ሲነድ ኧረ ነይ ዙማለ ኧረ ነይ ዙማለ ማህሌት ማህሌት ያገላሽ ማህሌት 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 ያገላሽ ማህሌት ቀን ሲያስወረቦለው ድገማ ላይ ሌሊት ማህሌት ማህሌት ያገላሽ ማህሌት 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 ያገላሽ ማህሌት በጣም የሚገራርም ድምፅ አላቸዋሉ። ይሄ በቃ እንጃ ምን ቱማች በቃ ከኛ አቅም በላይ ነውና እና ድንገት ሳሳልፈው ልክ ላሳልፈው ስል መጣ ማለት ነው። ከዛ ምንድነው መስለው እስኪ ምናምን ብዬ ስከፍተው ነው እንግዲህ እንደዚህ ባለሱቅ አንድ ወለድና አንድ ሳንቺፕስ እሺ እንዴ ምን ነው የኔ ፍቅር ልትከፍል እንዳይሆን እና እኔ ካልከፈልኩኝ አንቺ ልከፍል ነው? አዎ እኔ ነኝ የምከፍለው። የኔ ፍቅር በፍጹም አንተ መከፈል አይ እንደዛማ ነው። ምን ነኝ የምከፍለው? ኖ አንተ ከከፈልክ ማለት ነው እስካሁን የገነባነው ፍቅር ተናደ ማለት ነው። እንዴት እንደዛ ታያለሽ? እሺ አንቺ ክፈይ ብልሽና አንቺ ብከፍይ ደግሞ እየወደድኩሽም ቢሆን እኔ ብሬክ አፕ ነው ማደርገው። አይቻልም። እኔ ነኝ መክፈል ያለብኝ። እኔ ነኝ የምከፍለው። ስለዚህ በቃ ፍቅራችን ከሚናድ በቃ ነው እንዴ ሂሳቤን ብሩስ ላንቺ 20 እና 30 ብር ሲባል እኛ ስንት ዘመን የገነባነው ፍቅር ይናድ ማለት ነው። እኔ ምን አገባኝ? ብሬ ጭባ ጥጦ ደንገበል መላጣ ምን ተመስላል? የሰው ልጅ በፍጹም እንዳታምናችሁ። የሰው ልጅ ክፉ ነው።
እውነታቸውን እኮ ነው። ማለሷ 30 ብር ሲባል ለስንት ዓመት የገነቡት ትዳር መፍረስ አለበት። ባይሆን ተመልሰ መተክፈላት ይመቻችሁ። 30 ደርከኝ አመሰግናለሁ። እባክህ ችግር የለውም ዝም ብለህ ተኛ። ያው ቤት እኮ እንግዳ በዝቶ ቦታ ላይ ቀቄላቸው ነው። ሰማይ ማን መጀመሪያ ግን የቱ ይመጣ ይመስላል? ዶሮ ወይስ እንቁላል? እባክህ ዝም ብለህ ተኛ። እሺ የፈረንጅ ዶሮ ለምሮ የፈረንጅ ዶሮ የተባለው እንግሊዝኛ ስለሚችሉ ነው። ይኸውልህ ነገ በጠዋት ተነስቼ ክላስ መግባት አለብኝ። አሁን ደግሞ ከሌሊቱ 6 ሰዓት ነው። ነገ ጠዋት እንደፈለግከው ትቀባጠራለህ፣ እኔም እሰማለሁ። አሁን ግን ልተኛበት በእናትህ። እሺ አለ እኮ እንደዚህ አይነት ሰው ስልክ እኮ እየጮኸ ነው። አንሳው ወይስ በላ ሄሎ፣ አቤት ማለበል መተዋወቅ ይቻላል? ያ ማለት አይቻልም። እባክህ በቃ ይቅርታ። ምን ነው የሚለው? ሄሎ፣ አሁንስ መተዋወቅ ይቻላል? አንተ አይቻልም ተባልክ አይደል? እባክሽን አንድ ድል ስጪኝ፣ እባክሽ። ምንድን ነው አንቺ ሰው አፍቅረሽ አታውቂም? አንድ ድል ብቻ ብትሰጪኝ ምን ችግር አለው? ኧረ በእናትህ ተሳስተሃል። እኔ ወንድ ነኝ። ብትሆንስ ምን ችግር አለው? እኔ በርገርም ይመቸኛል፣ ፒዛም ምን እንዳለኝ ሰማሁ። በላውን በርገርን ሳይበላልህ ስልክን አትተኛ ቶሎ ብለህ እና አሁን እንደዚህ ተብዬ እንዴት እንቅልፍ ይወስደኛል? አንተ ምንድነው ባሏ እንደፈታች ቂጣን ገልብጣ የምተኛው? ምን እንዳለኝ አልሰማህም? እጭ እንግዲህ አጨብጭቀራ እንተኛበት አልኩህ እኮ። ነገ ጠዋት ክላስ አለብኝ አልኩህ እኮ። ብሮ ብትለኝ በቃ ተኛ። የምተኛ ከሆነ ነው ለዛው ጣልኝ። ምሮ ቢለኝ በእናታችሁ ባይዘው ሳልነግርህ ሚስቴ ቺት እያደረገችበት ምን እንዴ? ወፏን አያችኋት? ጭራሽ በእንቅልፍ ልቡ ማውራት ጀመረ። ምኑን ነው የጣለብኝ? በእናታችሁ ኖ እንዳመቺኝ ኖ እንዳመቺኝ አተ ተነስ፣ አተ ነው እያወራ ነው። ተነስ እያወራ ነው። ሰው መተኛት አይችልም እንዴ? ለምን ቀሰቀስከኝ? በእንቅልፍ ልብ እያወራ እኮ ነው። ያማ እንደ ልተኛበት ተወኝ እንዴ? ከሱ ብሶ እኔ ለሱ ለእኔ መረረኝ። የምር እኮ ነው አለ እንደዚህ አይነት ሰዎችና አካባቢ ላይ ምንም ሰው የለም። በቃ ምንም አልነበረም። እንዴ ምን ተፈጠረ? እንዴ ሳራ ከሰፈር ስትወጣ አንዱ ቦርሷን ሊመነጥፋት ሞክረው እኮ ተጓታ ነው ሰው ያተረፈችው። ወይኔ እግዚአብሔር እንኳን አተረፈሽ። ባሊን ተዋወቁት። ጭራሽ አይናፋር ነው። እሺ ሰላም። አንቺ ግን እግርሽ ተረፈ? ትንሽ ብቻ መጋጋጥ አለ። ወይኔ በእናትሽ እኔ ግን ብሆን ማለት ነው ሌባው እንደዚህ ያደረገኝ አንዴ ባለቤትሽ አሳይሽ ይቅርታ ላሳየት ቦርሳው እንዲተጓተተኛ ምንም አላወራም። እንደዚህ ዞራለሁ እንዲህ አንገቱን ይዞ በረበናት ሳሴንጊ ይባላል። እሺ እውነት አይኑ ነው ማጠፋው። ድጋሚ ባገኘው ምን እንደማልተቀው እሄዳለሁ። ይሄ ጸዳ መታት ሆጋ ማለት የጉሮሮን ኩላሊት ነው ያገኘችው። ይሄ ጸጥ እኮ ነው ማለት በጣም ይቆጨኝ። እናንተ ታውት እኔ ባገኘው እሺ አንዴና ጠጋበል ነው ይቢ ጠጋበል እንዲያዞሩን ማለት አው አልሞተም። እሺ አልሞተም ማለት እነሱ ቀንተው ነው በጓደኛቸው ባል የሚስትህ የእናቷ አባት ስም ማን ይባላል? አባት ስም እንደ ይሄን ነው ካልኩሌሽን የሚያደርገው ሚስት ብሎ ማለት እየጠበቀች ነው። የእናቷ ፍሬን ትባላለች። ፍሬን እንተናስለ ምትያቱ መናገር አይቻልም። አልነግረውም ግን አታውቅም። የምትይዘው ምን ጠፋ እኔማ እነግራታለሁ። እንዴ ላስታውስ ትንሽ ደቂቃ። እኔ እኮ የእሱን የአያቱን ይዛቃ የአያቱን ቅድመ አያቱን ወንድ ልጅ ነው በቃ ከየት ያምጣው? በጣም እያዘንኩ ነው ያለሁት። እውነት
መልስ አዳር እንዳይመለስ ሁሌ እናቴ ስለምትላት ትንሽ ተምታቶ እንጂ ምንም እንደዛ አይደለም። በስሟ ጠርታት ስለማታውቅ በስ ግልጣት አሁን ረስቶት ነው እንዴ? ቴሌ ብሬ ራሱ በእናቴ ስም ነው። እንዴት እንደረሱ አላውቅም። እናቴ ፍሬዎት ያው መንሾካሾ ፍሬዎት ነው እናቷ ስም። እሺ የአባቷን ስም ነው የጠፋብኝ። ሚስቱን የእናትም ስም እንደዚህ ጥርጣሬ የአባቷንማ መቼም ነው የማታውቀው። መቼም ነው የማታውቀው። ብራዘር ተበልተሃል። እግዚአብሔር ካንተ ጋር ሌላ ምን ይባላል? እሱ ካንተ ጋር ይሁን። ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ ቪዲዮዎች እነኝን ይመስሉ ነበረ። እንግዲህ ቪዲዮዎቻችንን ከወደዳችሁት ላይክ አድርጉልን። ካልወደዳችሁት ሀሳብ አስተያየት ካላችሁ እንግዲህ ኮመንት ላይ ስጡን። ቀጣይ ቪዲዮ እስክንገናኝ ድረስ እንግዲህ መልካም ጊዜ ይሆንላችሁ። እንወዳችኋለን።